ቁጭ እሺ ከአባትሽ ጋር የምናወራው ነገር አለ እኔ ፊት ማውራት አትችልም አዎ አንችልም የትልቅ ሰው ወሬ ነው እኔ ትንሽ ልጅ ነኝ እንዴ ታዲያ ሰውነትሽ እንጂ እኮ ጨመረ እኔ እንደ ህፃን ስታየኝ ያናድደኛል እኔ ደግሞ እንደ ትልቅ ሰው ሲያደርግሽ እንዴት እንደምታናድጂ በያን ውጪ አባቴና ልኝ እስቲ ደህና ነህ አይደል አባቴ? ዛሬስ ደህና ነህ ለማለት ያስደፍረኝ። ምን ተፈጠረ? ከስራ ተባረርኩ። ምን? ከመባረሬ በላይ በጣም የቆጨኝ ለመባረሬ ምክንያት የሆነው ሰበብ ነው። እኮ በል ንገረኝ። ሌባ ነህ ተባልኩኝ። ምን? ድህነት ለካ እንደዚህ አስከፊ ነው አለም። ዛሬ እንዴት ቅስሜ እንደተሰበረ። ይህም ያልፋል ጀግናዬ። አንተ ብቻ ትንሽ ታገሰኝ። ምኑን ጀገንኩት ብለሽ ነው? ጭራሽ ያለ ስሜ ስም ተሰጠኝ። ድህነት ለካ እንደዚህ አስከፊ ነው እንዴ? ምን ቢቸግረኝ ስርቆት እሄዳለሁ እኔ? ግድ የለም ምክንያቱ እሱ አይደለም። እንዴት? የምታውቂው ነገር አለ እንዴ? አይ የለም። እና ለምን ምክንያቱ እሱ አይደለም አልሽ? ይኸውልህ ኪሩ፣ አንተ ሁሉም ሰው መልካምና ደግ ይመስልና ትሞኛለህ። ግን ሰው በችግር ሊጠቀምበት ይፈልጋል። ባልዋልኩበት ስሜን ከሚያጠፉም ቢጠቀሙብኝ ይሻለኝ ነበር። አለሜ ምን ቢቸግረኝ እኔ ስርቆት ውስጥ እገባለሁ? እነሱ ሌባ ስላሉ አንተ ሌባ አይደለም። ስምና ስም አንድ ጊዜ ነው አለሜ። አሁን እሺ ሌላ ቦታ ስልቀጠር እንዴት ብዬ ነው የምቀጠረው? አላደረከውም እኮ። ለምን ከበፊት መስሪያ ቤት ለቀቅ ብባል ምን እላለሁ? ሰረክ ተብዬ ማለት ይቀራል? የጠየቁን ሁሉ የመመለስ ግዴታ የለብህም። ሌላ ምክንያት ማቅረብ ትችላለህ። እስኪ ተይ በቃ ተወው ማሪ፣ ፈጣሪ ያውቃል። ፈጣሪማ እኔና ቤተሰቤን ከረሳ ቆየ። እሱ መቼም አይረሳንም። ረስቶናል እንጂ ቢረሳን እኮ ነው ሰርቼ እንዳልሰራው በችግር የሚቆለኝ። እባክህን ተረጋጋ። ሳሮን እንዴት ልረጋጋ? እስቲ ንገረኝ፣ እንዴት ብዬ ልረጋጋ? እሱ ያመጣውን ነገር ምን ማድረግ ይቻላል? እሺ እኛስ እንችለዋለን። እቺ ሕፃን ልጅ ያለ ኃጢአቷ የምትቀጣው በምን እደዋ? ኧረ እኔ አሁን እሳቻለሁ። አንተ ግን እንደዚህ አይነት ተንኮለኛ ሰው ነህ? በትክክል ነኝ። ታውቃለህ፣ ኩራባቸው። ሰይጣን የሚቀናብህ በጣም ክፉ ሰው ነህ። እሱንም አውቃለሁ። በባሌ ላይ ያደረስከውን በደል መቼም ቢሆን አረሰው። መቼም። ሞኝ ነሽ ልበል? እኔ አንቺ ቄሚያሽ አልያሽ ይሄ የሚያስጨንቀኝ የሚመስለኝ ሰው ነው ልመስልሽ? ይኸውልህ ባሌን ከድርጅቱ ማባረር መብት ነው። ምክንያቱም የድርጅቱ ባለቤት አንተ ስለሆንክ። ልክ ነሽ። መብቴ ስለሆነ ነው ያደረኩት። ያለ ስሙ ስም መስጠት ግን አትችልም። እሺ ቆይ እስቲ አለመስረቁን አንቺ ምን ያህል እርግጠኛ ነሽ? 1000% እርግጠኛ ነኝ። የኔ ባል እንደዚህ አይነት ቆሻሻ ስራ አይሰራም። በጣም ይገርማል። ኪሩቤል በጣም ጥሩ ሚስት አለችው ማለት ነው። የጠየከኝን ርካሽ ነገር ስላላደረኩኝ ነው አይደል እንደዚህ ያደረከው? አዎ ባለጌ ሰው ነህ። እሺ እኔ መቼ ጨዋ ሰው ነኝ ያልኩኝ? አልኩልኝ። ጨዋ ሰው የዋለበት ውለ እንደማታውቅ የሚያረጋገጥኩት ባለትዳር ሴት ለተራ ስሜት ስትመኝ ነው። እሺ ሰልበሽን ከጨረሽ ቢሮ ይለቀሽልኝ ውጪ።